በጣም ለየት የሚል ምርጥ የሽበት ማጥፊያ በቤት ውስጥ እንደዚህ ሰርታችሁ ሽበት የምታጠፉበት እንዲሁም ደግሞ ሽበት ወጣብኝ ብላችሁ የማትሳቀቁበት። በነገራችን ላይ ያው እኛ ብዙ ማናቃቸው ነገሮች አሉና ካወቅናቸው ደግሞ ለእኛ በጣም ይጠቅሙናልና ተጠቀሙት። በዚህ መልኩ ጸጉሬ እንዴት እንዳማረበት በነገራችን ላይ ጸጉሬ አምሮበታል ሆነን ለመናገርና ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ትርፍ ይበልልኝ። ዛሬ ይሄንን የመሰለ ምርጥ የሽበት ማጥፊያ ውህድ ሰርቻለሁና ሰርታችሁ ተጠቀሙት እናንተም። እኔ ጸጉሬ በጣም ውብና ቆንጆ ነው ያደረገልኝ። በነገራችን ላይ ጸጉር አንዳንድ ሰው ያው ጸጉሩን ቀይ ሲሆን ሊወድ ይችላል፣ ወይም ደግሞ በሌላ ከለር ማለት ነው። እኔ ግን ጥቁር ሲሆን በጣም ያምርብኛል፣ ያው ከከለሪ ጋር ስለሚሄድ ማለት ነውና ግን ሁሌም እመኛለሁ ጸጉሬን ቀለም ለመቀባት በጣም እሞክራለሁኝ ግን አይሆንም ነው የተባልኩት ማለት ነው እንጂ ቀለም ብቀባና ብሞክረው በጣም ደስ ይለኝ ነበር። ነገር ግን ደግሞ እንደዚህ በምጠቀመው ሰዓት በጣም ውበቱ ድፍት አድርጎበታልና የተጠቀምኩት ጥቁር አዝሙድ ተጠቅሜያለሁ። ጥቁር አዝሙድ ሽበትን የሚያወጣውን እንትን ምንድነው በውስጥ የራሱ የሆነ ሆርሞን አለው። እሱን የመግደልና እሱን የማቃጠል ኃይል እንዳለው ብዙ ዶክተሮችም ደግሞ ስለሱ ተናግረዋልና መስክረውለታል። በጣም የተመሰከረለት የተወራለት ነው ጥቁር አዝሙድና ብትጠቀሙት በጣም ውጤታማ ትሆናላችሁ። በዚህ መልኩ አምሸዋለሁ። የተጠቀምኩት 3 ማንኪያ ጥቁር አዝሙድ እንዲሁም ደግሞ ልጅ እየተጫወተ ስለሆነ ይቅርታ እንግዲህ አይ ምንም ችግር የለውም። የልጅ ጨዋታ የሚጠላ ሰው የለም ማለት ነው። እና የተጠቀምኩት እንትን ተጠቅሜ ያለው 10 ወይም ደግሞ 5-6 የሚሆን ቁርንፍር ተጠቅሜ ያለው። ከዛ በኋላ በደንብ አመሸዋለሁ። እንዳያችሁት አመሸዋለሁ። ካመስኩት በኋላ በደንብ ፈጨውት። መፍጨት ስለነበረ መፍጨት አለባችሁ ማለት መታመሱ ደግሞ ግድ ነው ማለት ነው። በነገራችን ላይ ጥቁር አዝሙድ ሞክራችሁት ካልሆነ ከዚህ በፊት ሳታምሱት በምትፈጩት ሰዓት ነጭ ነው የሚሆነው። ውሃ ስትጨምሩበት ነጭ ነው የሚሆነውና ያ እንዳይሆን ደግሞ ጥቁር ከለሩን እንደሚያምር እንዲሰጣችሁ ደግሞ እንደዚህ ብታደርጉ በጣም አሪፍ ነው። ከፈጨሁት በኋላ ይሄንን ይመስላል። ከለሩ በጣም ጥቁር ሆኗልና በጣም ምርጥ በደንብ አድርጌ ነው የፈጨሁት። ድቅቅ አድርጋችሁ ብትፈጩት በጣም አሪፍ ነው። ከዚህ በኋላ ደግሞ የምጠቀማቸው ግብአቶች አሉ። እንዲሁም ለቻናሌ አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። እንዲሁም በኮመንታችሁ ምርጥ ኮመንት ለምትጽፉልኝ በርቺ ጠንክሪ ብላችሁ በኮመንታችሁ ምታበረትኝ በሙሉ በጣም አመሰግናለሁ። በቀደም የቫዝሊን ቪዲዮ ለቅቄላችሁ ነበር። በጣም ነው የወደዳችሁት። ብዙ ኮመንት ጽፋችሁልኛል እና በጣም አመሰግናለሁ። ለምርጥ አስተሳሰባችሁ ለኮመንታችሁም ከጎን ይላላችሁ ማለት ነው። ከዛ ካስተር ኦይል ተጠቅሜያለሁ። እናንተ በዚህ አጋጣሚ እኔ የተጠቀምኩት ግዴታ መጠቀም አይጠበቅባችሁም። እናንተ ያላችሁን ቅባት በዘይትም መስራት ይቻላል። ይሄ 2 ሰዓት ወይም 1 ሰዓት አቆያችሁ የምትታጠቡ ስለሆነ ማለት ነው። ከዛ በኋላ እርድ 2 ማንኪያ ተጠቅሜያለሁ። 2 ማንኪያ እርድ እንትኑን ጥቁር አዝሙዱን ባመስኩበት መጥበሻ ላይ አድርጌ እሱንም በዚህ መልኩ እያመስኩ ትገኛለሁ። እርድ በነገራችን ላይ ጸጉራችሁ ውብ ከለር እንዲኖረውና እንዲሁም ደግሞ ሽበት የሚያጠፋ እንደሆነ ብዙዎችን ደግሞ መስክረውለታል። የሌሎች ሀገሮች በጣም መስክረውለታል ስለ እርድና ምናልባት እኔ ለማሳየት ያክል አሳይቻቸዋለሁ እንጂ ወይም በሌላ ጊዜ ስለ እርድ ያለውን ነገር አንብቤ ስለ ጥቅሙን ደግሞ ምነግራችሁ ይሆናል። ብዙ ጥቅሞች አሉት እርድና ብዙ ዶክተሮችም በሱ ዙሪያም ቪዲዮ ሰርተዋልና ሰርች አድርጋችሁ ብታዩቸው በጣም አሪፍ ነው። እርዱ በነገራችን ላይ እንደዚህ ነው የሆነብኝና አንድ ቪዲዮ አይቼ እኔውን ስሰራው እንደዚህ ይሆናል እንዴ እያልኩ ነበር። እውነትም እንደሷ ነው የሆነውና በጣም ነው ገርም ያለኝ እግዚአብሔርን እና ብቻ በጣም ወድጄዋለሁ። ተመችቶኛል። ከተቀባሁት በኋላ ራሱ በጣም ውበት ሰጥቶታልና በጣም ነው የወደድኩት። እውነት ሞክሩት። ግን እርዱ ችግሩ ምንድነው? ትንሽ
መዳም ቤት ያላችሁ ያው ሴትዮዋ ካልወጣችላችሁ በስተቀር ልጆች ካሉ ትቸገራላችሁ ብዬ ነው ማሰቡ። ለምን ትንሽ ሽታ አለው ማለት ነው። ቤቱ ማለት ቤት ያፍናል። ትንሽ አፈነው ቤቱ እና ግን ደግሞ አለማመስም ይቻላል፣ አለመቁላትም ይቻላል። ከዛ በኋላ እንደገና ኦሊቭ ኦይል ጨመርኩበት። እናንተ በዛ አርጋችሁ ብትሰሩ በጣም አሪፍ ነው። እኔ ስስ ነው ፀጉሬ ስላነሰኝ ነው ማለት ነው። እሱም ደግሞ ስቀባ ምነግራችሁ ይሆናልና ከዛ በኋላ የጨመርኩት ጅል ጨምራለሁ። የተልባ ጅል ጨምራለሁ። እናንተ የሬት ጅል ካላችሁ ጨምሩ፣ ከሌላችሁ ምንም ችግር የለም። ይህኛውም እንደዚህ መጠቀም ትችላላችሁ። ከዛ በኋላ እንደዚህ ይሆኑልኛል። እንዴት በነገራችን ላይ ሻምፖ ሰርቼለታለሁ እና ሰርቻለሁ። ከታጠብኩ ማለት ከቆየው በኋላ በሻምፖ ታጠባለሁ። ሻምፖውን ምናልባት ከነገ ወዲያ አለቀላችሁ ይሆናል እንደ እግዚአብሔር ፍቃድ ማለት ነው። ወደ እንትኔ ሲሄድ ይኸውና እንዴት ደስ እንደሚል በነገራችን ላይ በጣም ነው የሚያምረው። እና እስቲ ትንሽ እናስጠካ። በነገራችን ላይ ውበት ይሰጠዋል እንጂ ምንም እንኳን እኔ ፀጉሬ አንድ ሹበት ነበር። እርግጥ ከዚህ በፊት ተናግሬያለሁ እና አንዱ ሹበት ንቅል ነው ያደረኩት ማለት ነው። ከምትነቅሉ ደግሞ እንደዚህ እያዘጋጃችሁ ብትጠቀሙ ፀጉራችሁ ራሱ ውበት ይኖረዋል። እግዚአብሔርን ውበት ነው የሚኖረው እና ሻምፖን ደግሞ የሰራው ትለቅላቸዋለሁ። በእርግጠኝነት ትወዱታላችሁ። እሱ ሻምፖ ራሱ በጣም ምርጥ ሻምፖ። ፀጉሬ ራሱ ጥቁረቱ ሲጠቁር እንዴት ነው የሚያምረው! ልክ ለምሳሌ አሁን እኔ ፀጉሬ ጥቁር ሲሆን ነው የሚያምረውና ከዚህ በፊት አመዳም ነበር ከዛ አመዳምነት ወጥቶ ዛሬ እዚህ ላይ ደርሰዋል ማለት ነው። አያችሁ በደንብ አዳርሼው። ወይኔ አልተመቸኝም ምንም ነገር ለመቀባት። ክፍል ላይ ልቅረጽ ብዬ ነው ግን አልተመቸኝም የምቀርጽበት ቦታ። ፀጉሬ ግን እንዳያችሁት እንዴት እንዳማረበት እዩት። እንደውም ከሌላ ጊዜ በጣም እያማረበት ነው የመጣው የኔ ፀጉርና እግዚአብሔር ይመስገን። ጥቁረቱን አያችሁ? ፀጉሬ የምር ዊግ ነው የሚመስለው ሆናል ለመናገር እና እናንተም አይታችሁ ፍረዱ። ያው እርግጥ አሁን ሊያበላሽብኝ ነው። አስተካክዬ ልምጣ። በደንብ መሳጅ መደረግ አለበት። በደንብ እንትን ከማለታችሁ በፊት ከመታጠባችሁ በፊት በደንብ መሳጅ አድርጋችሁ ቢያንስ ለ30 ደቂቃ ብታስቀምጡት በቃ ከ30 ደቂቃ በኋላ በቂ ነው ማለት። ጊዜ ከሌላችሁ እዚህ ጋር ተቀብቼ መጣው ጨርሼ ማለት ነው። ማሳያችሁ ይሆናል። እንደዚህ እንትን ብየዋለሁ እንደዚህት። በነገራችን ላይ በዛ አርጋችሁ ስሩ እናንተ እሺ። ለኔ ትንሽ ያው ፀጉሬ እርግጥ ስስም ስለሆነ ግን በጣም እየተነቃቀለብኝ ነው ሰሞኑ። ያው እኔ እራሴ ያውቀዋለሁ ለምን እየተነቃቀለ እንደነበርና አሁን ይስተካከላል ማለት ነው። የሴቶች ጉዳይ ላይ በመሆን ሰዓት የኔ ፀጉሬ ነቅልቅል ይላል። አንዳንዴ ደግሞ ያው አንዳንድ ሰዎች እንደ እንትናችን ይለያያል። አንዳንድ ሰው በጉር ይወጣበታል እና ብቻ እግዚአብሔር ይመስገን። ከአንድ ሰዓት በኋላ 30 ደቂቃ አይደለም 1 ሰዓት አቆየዋለሁ። ከ1 ሰዓት በኋላ አታጥበዋለሁ።